የነነዌ ጾም ከሰባቱ የቤተ ክርስቲያን አጽዋማት አንዱና የአብይ ጾም ማዘጋጃ ደውል ነው። ይህም የነነዌ ሰዎች የንስሐ ታሪክ በቤተ ክርስቲያናችን በጣም ታላቅ ዋጋ ያለውና የራሱ መዝሙር የሚዘመርለት፣ ቅዳሴ የሚቀደስለት ታላቅ መታሰቢያ ያለው ታሪክ ነው። ራሱ ጌታችንም የነነዌ ሰዎችን የንስሐ ታሪክ እንዲሁ በመጥቀስ አይሁድን ገስጾበታል። በፍርድ ቀን በዚህ ትውልድ እንደሚፈረዱበት ተናግሯል። ይህ የሆነበት የነነዌ ሰዎች ደስ የሚያሰኝ የንስሐ ታሪክ ስላላቸው ነው። በዚህ የአስተምሮ ጦማራችን አስደሳች የንስሐ ታሪክ በጾመ ነነዌ ከሚነበቡ የቅዳሴ ምንባባት አንጻር ለማየት እንሞክራለን። ኃጢአት ከእግዚአብሔር መለየት እንደሆነ ሁሉ ንስሐ ደግሞ ወደ እግዚአብሔር መመለስ ነው። በዚህም ከእግዚአብሔር ሊለዩ የሚችሉ ብዙ ፈተናዎች ባለበት ዓለም እስካለን ድረስ ሕይወታችን ሙሉ የንስሐ ጊዜ ነው። ይሁን እንጂ ከሁሉ ጊዜ በተለየ ወደ እግዚአብሔር የምንመለስባቸው የጾም ወቅቶች ሲሆኑ ከለዚህም ታላቁና ዋነኛው አብይ ጾም ነው። ቅድስት ቤተ ክርስቲያናችን በአብይ ጾም ከእያንዳንዱ ምዕመናን ልቦና የንስሐ ፍሬ ትፈልጋለች። ያለ ትንሣኤ ልቦና ንስሐ የክርስቶስን ትንሣኤ በእውነትና በደስታ ማክበር አይቻልምና። ለመሆኑ ከንስሐ የሚያሰናክሉን ነገሮች ምን ምን ናቸው? የነነዌ ሰዎች ታሪክ ስለዚህ ምን ያስተምረናል? አንደኛ፣ የቅንጦት መውደድ። ምንም እንኳን በደፈናው ገንዘብ የኃጢአት ምንጭ ነው ባንልም እንደ ወንጌል ትእዛዝ በክርስቲያናዊ መንገድ ካልተያዘ ግን እግዚአብሔርን ሊያስረሳና የኃጢአታችን ማስፈጸሚያና ምክንያት ሊሆን ይችላል። ብዙ ጊዜም ገንዘብና ባለጸግነት ከእግዚአብሔር በመለየታቸውና እንዲሁም ያጣነው ሰላምና ደስታን ለማግኘት ተስፋ የምንጥልበት ጣዖት ሆኖ ሊቀየር ይችላል። በሀብታችን በምናገኘው ጊዜያዊ ደስታና ሰላማዊ እንዲሁም ዘላለማዊ ፍጹምና የእግዚአብሔር ስጦታን መፈለግ ወደ እግዚአብሔር መመለስን መናፈቅ ልናቆም እንችላለን። በዚህም መልኩ ብልጽግና ከንስሐ የሚያሰናክል ወጥመድ ይሆናል ማለት ነው። እግዚአብሔር ሀብት እንኳን ቢሰጠን ለተቸገረ በመመጽወት ልጆቻችን በቤተ ክርስቲያናዊ መንገድ በማሳደግ የቤተ ክርስቲያንን አገልግሎት በማፋጠን የእውነተኛ ደስታና የጽድቅ መንገድ እንድናደርገው እንጂ እግዚአብሔርን እንዲሁ የተጠማች ነፍሳችንን ጥሪዋን በማደናቀፍ ጩኸቷንም በማፈን በሥጋ ድሎት ውስጥ የምትደበቅበት መሳሪያ እንድናደርገው አይደለም። ለታላቂቷ ከተማ ነነዌም የጥፋት መንገድ የሆናት በብልጽግናዋና በታላቅነቷ እግዚአብሔርን ረስታ የኃጢአት ከተማ መሆኗ ነው። በነቢዩ በዮናስ ታሪክ ውስጥም ገንዘብ ለዮናስ ከእግዚአብሔር የመከለያ መሳሪያ ሲሆን እናገኘዋለን። ከእግዚአብሔርን ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ወደ መርከቧም ገባ እንዲል። በዚህ ሰዓት ለዮናስ ገንዘብ ባይኖረው ይሻል ነበር። እኛም ብንሆን ከንስሐ የሚመልስ ለኃጢአት መሳሪያ የሚሆን ሀብት ከሚሆነን በድህነት ብንኖር ይሻለን ነበር። ምንም እንኳን በቤተ ክርስቲያናችን ትውፊት አብይ ጾም አብዝተን የምንጸልይበት በጾም በስግደትና በምጽዋት የምናሳልፈው የሚገባን ወቅት ቢሆንም አሁን ግን ገንዘብ በማግበስበሳችን እየሆነ እንደሆነ እናያለን። በመሰረቱ በጾም ወቅት ከሆዳችን የምንቀንሰው ገንዘብ እንድናጠራቅመው ሳይሆን እንድንመጸውተው የሚገባ ነው።
ለማጠራቀምማ የማያምኑ ሰዎችስ ምግብ ይቀንሱ የለምን? ለዚህም ነው በነነዌ ጾም በመጀመሪያው ቀን ሰኞ የሚነበብ የቅዱስ ያዕቆብ መልእክት አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ሀብታችሁ ተበላሽቷል፣ ልብሳችሁም በትል ተበልቷል፣ ወርቃችሁም ብራችሁም ዝጓል፣ ዝገቱም ምስክር ይሆናችኋል፣ ሥጋችሁ እንደ እሳት ይበላል። ለኋለኛው ቀን መዝገብን ሁሉ አከማችታችኋል። እነሆ እርሻቸውን ያጨዱ የሠራተኞች ደሞዝ በእናንተ ተቀምጦ እንዲሁ ይጮኻል። የአጫጆቹም ድምፅ ወደ ጌታ ጸባዖት ጆሮ ገብቷል። በምድር ላይ ተቀማጥላችኋል፣ በሴሰኝነት ኖራችኋል። ለአንድም ቀን እንደሚወፍርም ልባችሁም እንዲዋፍራችኋል በማለት አስፈሪ ተግሣጽ የሚያስተላልፈው ስለዚህ በአብይ ጾም አብዝተን የምንመጸውትበትን ከእግዚአብሔር የሆነውን ስጦታ የምንፈልግበት የንስሐ ጊዜ ሊሆን ይገባል። ሁለተኛው ለኃጢአት ሌላ ተጠያቂ መፈለግ ነው። ከንስሐ ሲያርቀን የሚገኝ ብዙ ምክንያት በሰዎች መፍረድ ነው። በሰዎች የሚፈርድ ሰው ራሱን የሚያጸድቅ እንዲሁ ነውና፣ ራሱን ያጸደቀ ደግሞ ንስሐ መግባትና ከኃጢአት መመለስ ዳገት ይሆንበታል። ከነነዌ ሰዎችም የንስሐ ታሪክ ውስጥ ለንስሐ በጣም አስቸጋሪ የነበረው ነቢዩ ዮናስ ነው። መርከበኞቹና የነነዌ ሰዎች በጥቂት ሰዓታት ወደ እግዚአብሔር ሲመለሱ፣ ዮናስ ግን ከታሪኩ መጀመሪያ እስከ መጨረሻዋ ጊዜ ድረስ በእግዚአብሔር እያጉረመረመ ነበር። በዚያም ምክንያት ከእግዚአብሔር እንዲሁ በመኮብለሉና የነነዌ ሰዎች ድህነትን መቃወሙን እንደ ስህተት እንጂ እንደ ራሱ ስህተት አለመቁጠሩ እንዲሁ ነው። ለዚህም ነበር ከእግዚአብሔር ኮብልሎ ሲሄድ እንኳን ምንም አይነት ጭንቅ ሳይሰማው በከባድ እንቅልፍ ተኝቶ የነበረው። በተመሳሳይ መልኩ እያንዳንድ ሰዎች ለራሳቸው ኃጢአት እግዚአብሔርን ተጠያቂ ሲያደርጉ፣ ሌሎች ደግሞ ሰዎች እንዲሁ ተጠያቂ ያደርጋሉ። በዚህም በራሳቸው ከመፍረድ ይልቅ በሰዎች መፍረድ ይጀምራሉ። ወይንም የኃጢአታቸው ምክንያት እግዚአብሔርን አድርገው ይገኛሉ። ነቢዩ ዮናስ የራሱን ክብር ፈላጊነት ሳይሆን እግዚአብሔርን ምሕረት የኃጢአቱን ምክንያት ማድረጉ የሚያስገርም ነው። ይህም ለብዙ ጊዜ ከንስሐ ሁሉ እንዳዘገየው ከታሪኩ እንማራለን። በተቃራኒው ለንስሐ ቅርብ የሆኑ መርከበኞች በዮናስ ላይ ለመፍረድ ምን ያክል እንደተጨነቁ ስናይ፣ ቀድሞውኑ በዮናስ አለመታዘዝ ምክንያት ቢሆን እግዚአብሔር ወደ ንስሐ ሊመልሳቸው የፈለገ ይህን አይቶ መሆኑን እንገነዘባለን። በጾመ ነነዌ የመጀመሪያው ቀን ሰኞ የሚነበበው የቅዱስ ጳውሎስ መልእክት የሚያስተምረው ይህንኑ ነው። ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የሌለህም በሌለ በምትፈርድበት ነገር ራስህን ትኮንናለህና፣ አንተም ፈራጁ እለዚህን ታደርጋለህ። እንደዚሁም በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለንና። ወይንስ የእግዚአብሔር ቸርነት ወደ ንስሐ እንደሚመራ እንዲሁ ስታውቅ የቸርነቱና የመቻሉን ትዕግሥቱን ባለጠግነቱን ትንቃለህ። ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁርጥ ቀን ቁርጡን በራስ ላይ ታከማቻለህ ይላል። በተቃራኒው ግን በሰው ላይ ከመፍረድ በራሳቸው ላይ መፍረድን የሚመርጡ ሰዎች ለንስሐ ቅርብ ናቸው።